እግዚአብሔር ለመጀመሪያ ጊዜ ሰውን በመልክና በአምሳሉ ከፈጠረው በኋላ የተናገረው አንድ ንግግር አለ። ግዛ have a kingdom on earth። የሰው መንግስት በምድር ላይ ሊያመጣ የሚፈልገው ይሄን ሶስት ነገር ነው። የመጀመሪያው ፕሮቴክሽን፣ ከዛ ፕሮቪዥን፣ ከዛ ፒስ። ሶስቱ ነገሮች በእግዚአብሔር መንግስት ካልሆነ በስተቀር በሰው ህይወት አይረጋገጥም። አሁን ምድራችንን እየረበሸ ያለው ጉዳይ ምንድነው? ፕሮቴክሽን። ስለዚህ ሰው ፕሮቴክሽን ስለሌለው አንዳንዱ አደገኛ አጥር ያጥራል። የሆነ ሰው ይሰርቀኛል፣ የሆነ ሰው ዘሎ ይገባብኛል ብሎ ያስባል። የፕሮቴክሽን ክፍተት አለ እያንዳንዱ ሰው ላይ። ስለዚህ ድንበር ማጠር፣ አገር ማጠር፣ አካባቢ ማጠር፣ ቤት ማጠር። ስለዚህ ሰው በግንብ ያጥርና አይረካም። ላዩ ላይ አደገኛ ሽቦ አስቀምጦ ኤሌክትሪክ አድርጎ አደገኛ አጥር ይላል፣ እንዳትገባ። አደገኛ አጥር የሌለው ደግሞ አደገኛ ውሻ አለ ይላል። ስለዚህ አጥር የሌለው ውሻ አለ። የፕሮቴክሽን ስፒሪት አለ እዚህ ምድር ላይ። ስለዚህ ሰው ሁሉ የጥበቃ መነሳት ምልክት ነው። ሁለተኛ ሰው ፕሮቪዥኑ ከእግዚአብሔር ስለተነሳ ራሱን ፕሮቫይድ ለማድረግ ስዊት ያደርጋል፣ ይለፋል፣ መሬትን ይቆፍራል። እዚህ ምድር ላይ ትልቁ ጦርነት የፕሮቪዥን ጦርነት ነው፣ የሪሶርስ ጦርነት ነው። አሜሪካ ከዛ መታ እዚህ ጨግ ላይ መታ ውጊያ የምትከፍተው የስጋት ነው፣ የፕሮቪዥን ነው። እዚህ ያለው ሪሶርስ ካለቀ እዛ ህዝብ አይኖርም ብላ ስለምታስብ ትንንሽ ሀገራት ውስጥ ሁሉ ገብታ ሰላም እንዳይኖር ታደርጋለች። የምታደርገው የምን ጉዳይ ነው? የፕሮቪዥን። ስለዚህ የአቅርቦት ጉዳይ ሰው ስዊት ያደርጋል፣ ይሰርቃል፣ ይጋደላል፣ ይለፋል፣ ይታገላል። ስለዚህ የመጀመሪያው ሁልጊዜ መንግስት በሚቀያየርባቸው ሀገራቶች ውስጥ ሁሉ የመጀመሪያው ፕሮሚስ የሚያደርገው ምንድን ነው? I can guarantee you your protection and your provision። የተሻለ ኑሮ እንድትኖር አደርግሃለሁ ይላል። የተሻለ የኢኮኖሚ እንትን ውስጥ እንድትገባ I can support you ይላል። ለምን? ሰው መጀመሪያ በእግዚአብሔር ነው ፕሮቫይድ የሚደረገው ነገር ጎና በእግዚአብሔር እጅ ለምንደ በሰው እጅ እንዴት ተረካለ ብለው እኛ እኮ የለመድነው የእግዚአብሔር አይዳም ነው። እዚህ የማይቀንስ የማይቆነጥር መልሶ የማይጠይቅ እና የእግዚአብሔር እጅ ትልቅ ነው። እኛ የለመድነው የሱን እጅ ነው። ሰው በእግዚአብሔር እጅ ጀምሮ በሰዎች እጅ እየተቆነጠረ የሚሰጥበትን ኪንግደም ነው የመሰረተው። በጣም ያሳዝናል እኮ። የእግዚአብሔርን እጅ ለምንደን በሰው እጅ አንቀጥልም። እኔ የለመድኩት የእግዚአብሔርን እጅ ነው። ለዚህ ነው መጽሐፍ ሲናገር መኖሪያ የዘላለም አምላክ ነው ይልና የዘላለም ክንዶች ካንተ በላይ ናቸው ይላል። ሁሉም መንግስታት ክንዳቸው ካንተ በላይ ነው። the kingdom of God አንተ ስር ነው ክንዱ ያለው። ስትደክም አትወድቅም፣ ስታጣ አትራብም፣ ስትገፋ አትጠፋም። ይኸውልህ በህይወት ያኖረኛል ብለህ የምታስበው ነገር ሁሉ ካንተ ሲወሰድ ተወስዶ እየኖርክ ነው። ያልወደቅከው ጠንካራ ስለሆንክ አይደለም፣ ያልወደቅሽው የሚገፋ ስለሌላ አይደለም፣ የሚደግፍ እጅ ስላለ ነው። ዛሬ ባረካችኋለሁ። ጥቂቱን እንደ እልፍ አድርጎ የሚያኖር ትንሹን እንደ ብዙ አድርጎ የሚያትረፈርፍ የሰማይ አባት ከኛ ጋር አለ። አሜን አሜን። በደሞዝ ልክ አይደለም የምትኖረው፣ በገቢ ልክ አይደለም የምትኖረው። አንዳንዶቻችሁ ገቢያችሁና ወጪያችሁ እኮ ካልኩሌት ቢደረግ ያሳብዳል። አንዳንዱ በ10 ሺህ ብር የ100 ሺህ ነው የሚኖረው። ራሱ ሞገሱ ነካርገውና አሁን እኮ እዚህ ድርድር እኮ ስትሉ እኮ በቃ 5 ህንጻ አቆማችሁልኝ ነካ ፌቨሩ ካለ ይመጣል በለው። ለፌቨሩ የሚገባ አራሜን በልባከ this is the favor of God። እግዚአብሔር ፕሮቫይድ ያደረገውን ሰው ማንም መጥቶ ሾርቴጅ ሊያመጣበት አይችልም። ይሄ ኢነርጂ ያስፈልጋል። this is the kingdom policy። ሌላው ፒስ፣ የዓለም የጤና ድርጅት ምናምን በቃ መከራ ፒስ ለማምጣት በሽታ the absence of the kingdom of God ነው ሪዛልቱ። የበሽታ ሪዛልት የእግዚአብሔር መንግስት ከሰው ህይወት ስትወሰድ የመጣ ጉዳይ ነው። ለዚህ ነው በአዲስ ኪዳን ለአንዱ መፈወስ ጋራንቲ ሰጠን። ከፈለግ ውጣ ተፈወሳለህ፣ ካልሆነ በዘይት ተፈወሳለህ። ሁለቱም ምርጫ ያንተ ነው። አይ እኔ በተከታታይ ነው ካልክ ትችላለህ። አይ ግድ የለም እኔ ቀባቀባ አድርገኝ ካልክም ትችላለህ። ግን in the kingdom of God health is available። ነገር ጤና ሙሉ ነው በለው እስቲ። ጌታ ይመስገን። ሜዲሲን available ይተሟላ ነው በለው እስቲ። ኢየሱስ ጌታ ነው። አሁን በጣም የሚገርመው ኢየሱስ ተራራ ላይ ከተገለጠ በኋላ ሕግና ነቢያት ህዝቡን እስከ ክርስቶስ ማምጣት ነው አላማቸው።
ክርስቶስ ኢየሱስ እስካለበት ቲንኪንግ ማምጣት ነው። እና እግዚአብሔር እስራኤልን እየሰራ አብርሃምን እየጠራ ያንን ያስታወሰ the story was ኦልድ ቴስታመንት ይሄ ነው። በቃ ሌላ ምንም ትርጉም የለውም። የሚመሰረተውን የመሲሁን ኪንግደም እዚህ ጋር ፌል ያደረገውን ጉዳይ ሜንቴን እያደረገ የወሰደበት ርቀት ነው። ብሉይ ኪዳን ምንም ውስብስብ ታሪክ የለው። መጀመሪያ እግዚአብሔር አንዴ ሊጠራቸው ፈለገ። ቃየል ጋር አቤል ጋር ሄደ። አቤል ጋር ሄዶ ገና ኮሚኒኬሽኑ ሩቅ ሳይሄድ ቃየል አቤልን ገደለው። ፌል አደረገ ፕሮግራሙ። ከዛ በኋላ እግዚአብሔር አሁን ሄደና እንደገና አዳምና ሔዋን ተገናኙ፣ ወንድ ልጅ ወለዱ ይላል አይደለም? ሴት የሚባል እሱ መንገዱ ከእግዚአብሔር ጋር ሆነ ይላል። ጌታ ይመስገን። እና ጄኔሲስ ቻፕተር 4 ላይ አዲስ ቻፕተር ተከፈተ። ሴት የሚባለው ትውልድ ውስጥ ነው እና አብርሃም የመጡት። ጌታ ይባረክ። እግዚአብሔርን መጥራት ተጀመረ ይላል። እግዚአብሔርን የሚጠራ ከእግዚአብሔር ጋር ኮሚኒኬሽኑን የሚያድስ ሰው ተፈጠረ። ከዛ እዛ ቤት ውስጥ ነው ኖህ የመጣው። ኖህ ደግሞ 3 ልጅ ወለደ። 3 ልጅ ከወለደ በኋላ ስንት ነው? ያም ካም ያፌት አይደለም? 3 ናቸው። እና ሴም ደግሞ የተባለ አለ። የሚገርመው ትንሽ እግዚአብሔርን የሚፈልገው ደግሞ ልጅ ተለየ። እዛ ውስጥ እየሄደ አመፃው ምናምን ሲበረታ አሁንም እግዚአብሔር የጥፋቱ አላከ ሊያስተምራቸው ፈለገ። ኢንጀነራል አይቻለም ጉዳዩ። ስለዚህ አሁን ለእኔ ሐሳብ የተለየ አንድ ሰው ሰሌክት ማድረግ አለብኛል። ከዛ እግዚአብሔር አብርሃምን ጠራው። ሃሌሉያ! አሁን አንድ ሰው ያስፈልገኛል አለ። ምክንያቱም እዚህ ጋር የተጀመረው የኪንግደም ፕሮግራም መቀጠል ስላለበት ሰውን ሁሉ ኮሚኒኬት በማድረግ ማስተካከል አልችልም ማለት የፍቃድ አምላክ ስለሆነ እኮ ነው እንጂ ምሽክ አድርጎ ሌላ መፍጠር አይችልም። በቃ ቀልጠፍ ያለ የማይወድቅ አዳም እዛው ይቻል ነበር። ግን እግዚአብሔር የሉዓላዊ አምላክ ነው፣ ደግሞ የመርህ አምላክ ነው። ለፕሪንሲፕል ሰሚት የሚያደርግ አምላክ ነው። ሁሉን የሚችል ሁሉን የሚያደርግ ግን ደግሞ ላስቀመጠው መመሪያና ስርዓት ደግሞ የሚገኝ አምላክ ነው። ምን አይነት ትሁት አምላክ ነው! አረ እንወድሃለን። ኢየሱስ ጌታ ነው። ስለዚህ ሰሌክት አደረገ። አብርሃምን ቃል ገባለት። አንተን ኔሽን የማድረግ ፕሮግራም ነው ያለው አለው። አንተን ግለሰብ የማድረግ አይደለም፣ አንተን ኔሽን የማድረግ በአንተ ውስጥ የሆነ ኔሽን ማውጣት ፈልጋለሁ አለ። ከዛ አብርሃምን ጠራው፣ ብለስድ አደረገው። አይል ሜክ ዩ ቱ ቢ ኤ ግሬት ኔሽን። አንተ ኔሽን ነው ማድረግ። ማሳያዬ ትሆናለህ። የበረከት ማሳያዬ፣ የማሸነፍ ማሳያዬ፣ የታላቅነት ማሳያዬ። ሃሌሉያ! ስለዚህ እግዚአብሔር ማሳያውን መረጠ። አብርሃም ይስሐቅ ደግሞ ያዕቆብ ደግሞ እስራኤል የምትባለው ኮሚኒቲ በምድር ላይ የእግዚአብሔር ሕዝብ ሆና የምትፈጠርበትን መንገድ እግዚአብሔር አስተካከለ። ሲያስተካክል ዓላማው በዚህ ኔሽን ውስጥ እሱ የሚከብርበትን መፍትሄ የሚያመጣበትን መሲሁ ማምጣት ነው። መጨረሻ ላይ እነሱ በእግዚአብሔር መመረጣቸውን ሲያረጋግጡ ታበዩ። እኛ ዩኒክ ነን አሉ። እኛ በጣም ስፔሻል ስለሆንን ለእግዚአብሔር በጣም ስለዚህ እኮ ነው አይሁድ በፍጹም አታሳምነው። መነሻው ነው ብራዘር፣ የተቀበለው መነሻ ነው። ስለ ብለሲንግ ስታሳምነው ብራዘር ድሃ አድርገህ ነግረው አይደለም። ገና ሲወለድ ባለጸጋ ነኝ ብሎ ነው የሚያድገው። ጌታ ይመስገን። ከእግዚአብሔር የጀመረ ነው። ከእግዚአብሔር ጋር ኮሚኒኬት ያደረገ ነው። ለዚህ ነው ትንንሽ አሁን የጌታን ውልደት መቀበል የከበዳቸውም ለዚህ ነው። ይሄ ግራንድ ፕሮሚስ እግዚአብሔር ደግሞ በእነሱ ዓለምን ለመቀየር ነው። ለዚህ ነው ጳውሎስ አለመታዘዛቸው ይሄን ያህል በረከት ካመጣ ቢታዘዙ ኖሮማ እንዴት የበለጠ በረከት አይሆንም? ደስ አይልም? የነሱ አለመታዘዝ ሪጀክት ማድረጋቸው ራሱ ነው ይሄ ሁሉ ለኛም መሰብሰብ ምክንያት ይሆናል። ፋይናሊ እግዚአብሔርን ቶታሊ ከሲስተማቸው ሪሙቭ አወጡት። የእግዚአብሔር ፕሮግራም ግን አልተቀየረም። ጊዜው ሲደርስ ከሴት የተወለደውን ላከ ይላል። ያ ጊዜ ምን አይነት ጊዜ ነው? ሮማውያን ያመጡት የገቨርኒንግ ፖሊሲ ልክ እንደ እግዚአብሔር ኪንግደም አይነት ነው። ብዙዎቹ ሮማውያን ወደ ምድር ከመምጣታቸው በፊት የነበሩት ምድር ላይ ለምሳሌ ግሪካውያን ነበሩ። ከዛ ደግሞ አሶራውያን ነበሩ። የአስሞናውያን አገዛዝ ነበረ። ሂውጅ ገቨርንመንቶች ነበሩ ከሮማውያን በፊት እና እነኛ ሲስተማቸው ምንድን ነው? ለምሳሌ አሶራውያን ይመጣሉ፣ ከተማ ያፈርሳሉ። ባቢሎናውያን ይመጣሉ፣ ከተማ ያፈርሳሉ። ቆንጆ ሴት መልመለው ይወስዳሉ። የተማረ መልመለው ይወስዳሉ። ሌላውን ከጨረሱ በኋላ በማህበረሰብ ውስጥ ተቀባይነት ያላቸውን ሰዎች ወደ ከተማቸው ያመጣሉ። ያ ከተማ ይዘጋል። ስለዚህ ወደ ከተማቸው ነው የሚያመጡት ሁሉንም እየማረኩ እና በዚህ አይነት ሁኔታ ብዙ ከተማ ፈርሷል። ብዙ ከተማ ታሪካዊ ቦታዎች ጠፍተዋል። ሮማውያኖች እንዴ ለምንድን ነው እኛ ሰው እየገደልን እያሰርን ወደኛ ቴሪቶሪ ከምናመጣ ባሉበት ማንገዛቸዋል።
ባሉበት መንግስት ማንልክላቸው። ስለዚህ ሮማውያንን ባሉበት ከተማ ሮማውያን እናርጋቸዋል። ደስ አይልም? it looks like heaven። የእግዚአብሔር ፕሮግራም በምድር እኛን ሰማያዊ ማድረግ ነው። አሜን በለው እባክህ። ባለበት ከተማ አንተን ንጉስ ማድረግ ነው። እና መጨረሻ ላይ ሮምን በዚህ መልክ ነው ያስፋፉት። ስለዚህ ነው መንገዶች ሁሉ ወደ ሮም ይወስዳሉ ተባለ። እና ሮማ ውስጥ አንድ ፕሪያናውንሰር ይመጣል። ሮም የምትባል መንግስት አለች። ስለዚህ ሮም የምትባለው መንግስት ለምትቀበሉ ሰዎች ግብር አትከፍሉም፣ ንጉሱ በነፃ ምግብ ያበላችኋል፣ በየትኛውም ከተማ ደግሞ አትታሰሩም፣ ኃላፊነት በቃ ሰው ሮምን ያፈቅራል። ማናት ሮም ይላል። ፕሪያናውንሰሩ መጀመሪያ ስለ ሮም አዌርነስ ይፈጥራል። ከዛ ሮማውያንን በውስጥ ያሳምንና ሁሉም ሰዎች ለመቀበል ሲስማሙ ያጠምቃቸዋል። በምን? በውሃ። ስለዚህ የጥምቀት ፕሮግራም የጀመረው ከክርስቶስ በፊት በሮማውያን ቲንኪንግ ነው። ዜግነት መቀበል ማሳያ ምልክት ነው። ከዛ በኋላ ንጉሱ ይመጣል። ሲመጣ አይቸገርም። ህዝቡ ሁሉ ስለ ሮማዊ ምን አለው? እውቀት አለው፣ አንደርስታንዲንግ አለው። ከዛ አብዝቶ ስለ ሮማውያን ይነግራቸዋል፣ ይሰብካቸዋል። ሮማዊነትን ባሉበት ሀገር ይቀበላሉ። እና የቀኝ ግዛት ፕሮግራም ይሄ ነው። ከዛስ ዮሐንስ መጣ፣ መንግስት ሰማያት ቀርባለች። ሌላ መንግስት ነው ወጣ ይላል። ሰው የተሻለች ነች። ሃሌሉያ። አውድማው በእጁ ነው ያጠራል፣ እኔ የእግሩን ጫፍ መንካት ፕሪያናው ሰዋውን ፖለቲካሊ አንደርስታንድ ስላደረገ መንግስት የመቀበል ኢነርጂ አለ ምድሪቱ ላይ። ሪሊጅን በእግዚአብሔር ቦታ ስለ እግዚአብሔር የሚያወራ እሳቤ ማለት ነው። አይታችኋል? ቢሃልፍ ጋድ ቲንኪንግ ነው። ያ ቲንኪንግ is not from God። ሰዎች ከእግዚአብሔር ጋር ያላቸው ራይት ኮሚኒኬሽን ዲስኮኔክት ሲያደርግ ሰዎች ከእግዚአብሔር ውጪ መኖር ስለማይችሉ ነፍሳቸው እግዚአብሔርን አምጣ ብላ ስለምትጮህባቸው ለነፍሳቸው ጊዜያዊ መልስ ሲፈልጉ የፈጠሩት እሳቤ ነው ሪሊጅን። ሪሊጅን is not faith። ሪሊጅን is ሃይማኖት። እምነትና ሃይማኖት ይለያያል። ብዙ ሰዎች እምነቴን ጠብቅ ያለው ሃይማኖቴን ጠብቅ ያለው የሚለውን ከሃይማኖት ጋር ያገናኛሉ። ኖ ፌዝ ነው የሚለው። ሪሊጅንን ጠብቅ ያለው አይደለም ያለው ፖል። ይሄ ያመንኩትን የእግዚአብሔርን ኪንግደም ህይወቴን ዘመኔን የሰጠሁትን የእግዚአብሔርን ቤስት የሆነውን አሳሰብ ጠብቅ ያለው ኪፕ አድርግ ያለው ነው ያለው እንጂ ሃይማኖቴን ሲል ይሄ ሰዎች የሰሩትን ድንኳን ጠብቅ ያለው እያለ አይደለም ያለው። ጌታ ስሙ የተባረከ ይሁን። ስለዚህ ኢየሱስ በሚያገለግልበት ጊዜ ከሰይጣን በላይ ሲዋጋው የነበረው ሪሊጅን። ህግና ነቢያት ራሳቸው ስለማን ያወራሉ አለ? ስለኔ ያወራሉ። talks about me። ሁሉ ስለኔ ይናገራል። ሁሉ ስለሱ የሚናገርለትን ጌታ የተቃወመ ስፒሪት ነው ሪሊጅን። በጣም የሚገርመኝ በሉቃስ ወንጌል ምዕራፍ 16 ቁጥር 16 ላይ ኢየሱስ ራሱ እንደዚህ አለ። ህግና ነቢያት ራሱ እስከ ዮሐንስ ነበሩ፣ ከዛን ጊዜ ጀምሮ ግን የእግዚአብሔር መንግስት ይሰበካል። now it is the season of the kingdom of God አለ። it is not the season of Moses, it is not the season of Elijah, the season of the kingdom of God። እግዚአብሔር ኪንግደም ሲዝን ነው አለ። በጣም ደግሞ ሌላ ቦታ ላይ በማቴዎስ ወንጌል ምዕራፍ 17 ላይ ስታዩ ኢየሱስ ክርስቶስ ወደ ረጅም ተራራ ይዟቸው ወጣ ይላል። ወደ ረጅም ተራራ ይዟቸው ከወጣ በኋላ ሁለት በእስራኤላውያን ህግ የሚታወቁ ትልልቅ ፐርሰኖች ተገለጡ እዛ ተራራ ላይ እና አንደኛው ሙሴ ነው፣ አንደኛው ደግሞ ኤልያስ ነው። እነኚህ ሁለት ሰዎች በእስራኤል ኮሚኒቲ ውስጥ በጣም ትልቅ ቦታ የሚሰጣቸው ትልልቅ ስራ የሰሩ የማይረሱ የእምነት አባቶች ናቸው። ሙሴ ህጉን ድራፍት ያደረገ እስራኤላውያን ከግብጽ ምድር ከወጡ በኋላ በምድረ በዳ የሚኖሩበትን የህይወት መመሪያ ከእግዚአብሔር የተቀበለ ትክክለኛው የእግዚአብሔር መንግስት በሰው ልብ ላይ ስታብሊሽ እስኪደረግ ድረስ ጊዜያዊውን የእግዚአብሔርን መንግስት አንደርስታንዲንግ በእስራኤል ኮሚኒቲ ውስጥ የፈጠረ the greatest leader ነው for Israel people። ታላቅ መሪ ነው። ስለዚህ እግዚአብሔር አምላክ ትልቁን የእግዚአብሔርን ሐሳብ በልጁ እስኪገልጥ ድረስ የእግዚአብሔርን መንግስት እሳቤ አያችሁ። እግዚአብሔር መንግስት ውስጥ ሰዎች እንዴት ሊኖሩ እንደሚችሉ እሳቤውን በሙሴ በኩል ነው እግዚአብሔር የገለጠላቸው። ስለዚህ የሙሴ ሰርቪስ ክርስቶስ እስኪመጣ እግዚአብሔር የሚፈልገው ትክክለኛው አስተሳሰብ በምድር ላይ እስኪገለጥ ድረስ እንዲያገለግል የመጣ እንጂ ሜጀር አልነበረም፣ ዋና አልነበረም። ሙሴ ደግሞ ይሄ የሙሴ
ውክልና ነው። ኤልያስ ደግሞ የነቢያት ተወካይ ነው። ሁሉም ፕሮፌቶች የሚወከሉት በኤልያስ አገልግሎት ነው። የኤልያስ አገልግሎት ምንን ይወክላል? የነቢያትን አገልግሎት ይወክላል። የነቢያት አገልግሎት ምንን ይወክላል? እስራኤላውያን በሚኖሩበት ዘመን ሁሉ ከረንት የሆነውን ወቅታዊ የሆነውን የእግዚአብሔርን ፕሮግራም አንደርስታንድ እንዲያደርጉ እግዚአብሔር ነቢያትን ይልክላቸው ነበር። በብሉይ ኪዳን ዘመን የነበረው የነቢያት አገልግሎት ዓላማው 3 ነው። የመጀመሪያው በነበሩበት ሁኔታ ውስጥ ያለውን እግዚአብሔርን የማይወክል የህይወት አካሄድን መገሰጽ ነው። ይገስጿቸዋል፣ ተመለሱ ይሏቸዋል። በነበሩበት ሁኔታ ከበዓል ጋር እንዳይጋቡ፣ ከአሕዛብ ጋር እንዳይደባለቁ፣ የተለያየ የአሕዛብን ልማድ እንዳይከተሉ ከረንት የሆነውን ወቅታዊ የሆነውን የእግዚአብሔርን ድምፅ ለህብረተሰቡ፣ ለእግዚአብሔር ኮሚኒቲ፣ ለእግዚአብሔር ማህበረሰብ ያመጣሉ። ይህ የመጀመሪያው የብሉይ ኪዳን ዘመን የነቢያት አገልግሎት እሳቤ ነው፣ ቲም ነው። ሁለተኛ የነቢያት አገልግሎት ዓላማው ምንድነው? እግዚአብሔር የሚያመጣውን መሲያዊውን መንግስት ማስታወስ ነው። ሃሌሉያ! የሚመጣ ኪንግ አለ፣ ጌታ ይባረክ። የሚመጣ ንጉሥ አለ፣ የሚመጣ አዳኝ አለ። ይሄ ህይወታችሁ ምሳሌ ነው። ስለዚህ የነቢያቱ ፕሮፌቲካል ሜሴጅ ታይምለስ ፕሪንሲፕል አለው ማለት ነው። ጊዜ ዘለል መልእክት አለው ማለት ነው። አንድ ኪንግደም ከፊት ይመጣል። ሃሌሉያ! አንድ ንጉሥ ይመጣል። የእናንተ ህይወት እዚህ ተራራ ስር የሚያልቅ አይደለም። እዚህ ድንኳን ውስጥ የሚያልቅ አይደለም። እዚህ ቤተ መቅደስ ውስጥ የሚያልቅ አይደለም። ይሄ የምታዩት ሁሉ ምሳሌ ነው። ነገር ግን እግዚአብሔር የሚልከው መሲህ አለ፣ ጌታ አለ፣ አዳኝ አለ። ትዝ ይላችኋል ኢሳይያስ ትንቢት ሲናገር ድንቅ መካር ኃያል አምላክ ወንድ ልጅ ተሰጥቶናል አለ። አለቅነት ደግሞ በጫንተ ገቨርንመንት አፖን ሂም። የሚመጣው ዝም ብሎ ሕፃን አይደለም። የሚመጣው ዝም ብሎ ንጉሥ አይደለም። እሱ መንግስት ያለው ነው። ሃሌሉያ! ሲናገር የሚሰማ የሚከፍት የሚዘጋ የሰማይና የምድር ቁልፍ በእጁ የያዘ ግን ኪድስ ነው፣ ግን ኪንግ ነው አለ። ሕፃን ይመስላል ግን ንጉሥ ነው አለ። ሕፃን ይመስላል ግን መንግስት ነው አለ። ስለዚህ እስራኤላውያን በነበሩበት ሁኔታ በሐዘንና በተስፋ መቁረጥ ተወስነው እንዳይቀሩ ስለሚመጣው እግዚአብሔር በክርስቶስ ስለሚመሰርተው የመሲሁ መንግስት ይነግራቸው ነበር። ሶስተኛው ማጽናናት ነው። ስለዚህ ጊዜያዊ ችግር ቢገጥማችሁ ጊቭ አፕ እንዳታረጉ። ሃሌሉያ! ቢኮዝ ትልቅ ፕሮሚስ አላችሁ፣ ግራንድ ፕሮሚስ አላችሁ። የገባችሁበትን ሁኔታ ያሰባችሁ ጊቭ አፕ እንዳታረጉ። አሕዛብ ሲነሱባችሁ ጊቭ አፕ ተስፋ እንዳትቆርጡ። ተስፋ ያላችሁ ህዝቦች ናችሁ እያሉ ያጽናኑ ነበር። ስለዚህ የብሉይ ኪዳን ዘመን የነቢያት አገልግሎት ይህንን ይመስል ነበርና በዚህ ውስጥ ሁሉ ውክልና ያለው የመጀመሪያው ዘ ፈርስት ፕሮፌት ኦፍ እስራኤል ኤልያስ። የሚገርመው ሰዎቹ ይህ እሳቤ ውስጣቸው ስላለ የሚመጣው መንግስት አመጣጡን በራሳቸው ወይ ድራፍት አደረጉት። አሁን እኮ ትልቁ ፕሮብሌም ምን መሰላችሁ? እኛ ራየት ጸሎትን ትክክለኛ ጸሎትን ጸልይና ትክክለኛ መልስ ግን አንቀበልም። ነካርገውና ትክክለኛ ጸሎት ከጸለይክ በኋላ በለው እስቲ የተሳሳተ ጠባቂ አትሁን በለው ለመልሱ። አው we pray right pray but our expectation is wrong። አያችሁ፣ በሮንግ ኤክስፔክቴሽን ነው ራይት ፕሬውን መቀበል የምንፈልገው። ትክክለኛ ጸሎት እንጸልያለን፣ መላሹ በሚፈልገው መልክ እንዲመልስ አይደለም የምንፈልገው፣ እኛ በምንፈልገው መልክ እንዲመልስልን። እስራኤላውያን አንዱ የሚያደርጉት ይሄንን ነው። ኢየሱስ የመምጣቱ ጉዳይ እርግጠኞች ናቸው፣ የመጣበትን መንገድ ግን መቀበል አቃታቸው። አሁን እግዚአብሔር ብዙ ጊዜ መልስ የሚመልሰው እንዳንተ ፍላጎት አይደለም። አንተ የምትጠይቀው ጥያቄ ትክክል ሊሆን ይችላል፣ የሚመለሰው ግን በአንተ መንገድ አይደለም። ስለዚህ ነካርገውና ከጸለይክ በኋላ መልሱ ለመላሹ ዕውቅና ሰጠው ነው፣ እሱ እንደሚፈልገው ይመልስ። ብዙ ሰው ይጸልያል፣ የሚሸወደው መልሱ ላይ ነው። እና እስራኤላውያን ኢየሱስ እንዲመጣ ፈልገዋል። በተለይ የመጨረሻው የብሉይ ኪዳን ዘመን ነብዩ ሚልኪያስ ይባላል። ይሄ ነብዩ ሚልኪያስ the last prophecy ነው ያመጣው፣ the silent age የዝምታው ዘመን። ከሚልኪያስ በኋላ ዮሐንስ እስከሚነሳበት ጊዜ ድረስ ለ400 ዓመት እግዚአብሔር አምላክ በነቢያትም በልዩ ልዩ መንገድም ለሕዝቡ አልተናገረም።
ለ400 ዓመት የመጨረሻው ትንቢት የመጣው በማን ነው? በሚልኪያስ ነው። ከሚልኪያስ እስከ ዮሐንስ ድረስ የ400 ዓመት ዘመን ቆይታ አለ። በዚህ 400 ዘመን ቆይታ ውስጥ እግዚአብሔር ለማንም በምንም መንገድ አልተናገረም። በዚህ ታይም ነው እግዚአብሔር ዝም ሲል ሰዎች መናገር የጀመሩት። ዛሬ ቤተክርስቲያን የምትታመስባቸው የተለያዩ ሮንግ ቡክሶች፣ ሮንግ መጽሐፍቶች በተለያየ ቤተ እምነት ውስጥ ያሉ፣ በረጅሙ ስሙልኝ ይሄንን